ሆሊውድ ፊልም ላይ በጣም ታዋቂ የምንላቸው አክተሮች አንድ በጣም የሚወዱት ሱስ አለ፣ የቁማር ሱስ። እንደ ሊዮናርዶ ያለ እንዲሁም በጣም ታዋቂው ባትማን ፊልም ላይ የተወነው ቤን አፍሌክ፣ በተጨማሪም በጣም ታዋቂ ሆኖ የመጀመሪያውን ስፓይደርማን ፊልም የሰራው ቶቢም ከነዚህ ሱሰኞች ውስጥ አንዱ ነው። ታዲያም ትልቁ ችግራቸው ፐብሊክሊ ወይም ደግሞ ሰው በተሰበሰበት ይህን ቁማር ማካሄድ አይፈልጉም። ብዙ ጊዜ ቁማር ሲቆምሩ ተደብቀው ሰው በማያያቸው ቦታ ላይ ነው። ግን ሲጫወቱ እንደምታስቡት በ10 ሺህ በ20 ሺህ ምናምን አይደለም፣ በሚሊዮን ነው አስይዘው የሚጫወቱት። ይህንን ድብቁ ቁማራቸውን ደግሞ የምታመቻቸው ሞሊ ትባላለች። እድሜዋ ገና 19 ነው። በጣም ታዋቂ አሜሪካ ውስጥ በረዶ ላይ በመንሸራተት ቶፕ 3 ከሚባሉት ውስጥ አንዷ ነበረች ገና በ19 ዓመቷ። በ1998 ግን እንደ ፈረንጆች አቆጣጠር በረዶ ላይ የተንሸራተተች ውድድር ላይ ሆና እንደ አጋጣሚ ትጎዳለች። ይሄ ጉዳቷ ደግሞ ድጋሚ ሁሉ ወደዚህ ስራ እንዳትመለስ ወይ ደግሞ ወደዚህ ውድድር እንዳትመለስ ያደርጋታል። ሞሊ በጣም በዚህ ትሰበራለች። በህይወቷ ትልቁ የሚያስደስታት ይሄ ነበር። በዛ ላይ ቆንጆ ብር እያገኘችበት ነበር። ግን ደግሞ ሞሊ ተስፋ የምትቆርጥ ሴት አለች። በቃ አዲስ ነገር መፍጠር አለብኝ፣ ህይወቴን መቀየር አለብኝ ብላ ወደ ትምህርቷ ትመለሳለች። በጊዜውም የሰራችውን ብር እስከ 2001 እንደ ፈረንጆች አቆጣጠር ድረስ ወደዚህ ወደዛ እያለች ተዝናናችበት። 2001 ላይ ሎስ አንጀለስ ሄዳ ስለ ህግ ትምህርት ታጠናለች። ጎን ለጎን ደግሞ አስተናጋጅነት ትቀጠራለች። ትላንትና ታዋቂ ከአሜሪካ ውስጥ ቶፕ 3 ከሚባሉ ሰዎች ነበረች። አሁን ወርዳ አስተናጋጅነት እየሰራች ነው። ሞሊ ማለት ምንም በቃ እኔ አይመጥነኝም እኔ እንትን አይለኝም ሳትል የምትሰራ ሰው ነች፣ ብር እስካስገኘላት ድረስ ምንም ነገር። ታዲያም የሆነ ቀን ምሽት ነው አስተናጋጅነት እየሰራች ባለችበት ሰዓት ይህን ሰው ይታወቃለች። ዴረን ይባላል። ሀብታም ነው። የራሱ ቤቶች አሉት፣ ሪል ስቴት እየሰራ የሚሸጣቸው፣ እንዲሁም ጭፈራ ቤት አለው። ታዋቂ ጭፈራ ቤት ሎስ አንጀለስ ውስጥ ቫይፐር ሩም ይባላል። እንዲህም ብሎ ኦፈር ያቀርብላታል። ዴረን ከኔ ጋር ለምን አሰሪ፣ እኔ ጭፈራ ቤት አለኝ፣ እኔን አስተናጋጅነቱን ትተሽ ከኔ ጋር ክለብ ውስጥ የኔ ተቆጣጣሪ ረዳት ሆነሽ ለምን አሰሪም ይላታል። ሞሊም በዚህ እሺ አለች። ታዲያም ይሄን ነው ነገሮች እየተቀየሩት። እዛ ክለብ ውስጥ በጣም ታዋቂ ሰዎች ይመጣሉ። ጊዜውም ደግሞ አልፎ አሁን 2004 ሆኗል እንደ ፈረንጆች አቆጣጠር። በተደጋጋሚ ደግሞ እዛ ክለብ ውስጥ የማይጠፋ ሰው አለ። ስፓይደርማን ሆኖ የተወነው ቶቢ ማጓየር። እናም ሁሌም የሚያሳልፈው ላይፍ ቶቢ አንድ አይነት ነው። ይመጣል፣ ጠጥቶ ተዝናንቶ ምናምን ይሄዳል። በነገራችን ላይ ቶቢ ስፓይደርማን ፊልም ከሰራ በኋላ ብዙ ኪሳራ ውስጥ የነበረ ሰው ነበር። እሱ ሌላ ጊዜ እናወራለን። ግን ለምን እንደከሰረ በዚህ ታሪክ በደንብ ያው ይገባቸዋል። እዚህ ክለብ ውስጥ ለምን ቁማር አጀምርም ብሎ ለባለቤቱ ይነግረዋል። ዴረንም በዚህ ጥሩ ሀሳብ ነው አለ። ግን መሆን ያለበት በድብቅ ነው፣ ማንም ሳያቅ መንግስትም ሳያቅ ብለው። እናም ራሱ ደግሞ ዴረን የዚህ ስራ ውስጥ መግባት አልፈለገም ህገወጥ ስለሆነ። ሞሊን ያመጣትና አንቺ ይህን ነገር ጨርሹ ይላታል። ሞሊ ደግሞ ስለዚህ ነገር የምታውቀው ነገር የለም። ግን ምን ብያችሁ ነበር? ሞሊ በጣም ሀስለርና የስራ ሰው ነች። ለዛስ ስለዚህ ቁማር ማጥናት ጀመረች። ምን ይመቻችኋል፣ ምንድን ነው ህጉ፣ እንዴት ነው የሚጫወቱት የሚለውን። ከትንሽ ቀናቶች በኋላ ይሄ የቁማር ቤት ተከፈተ። በድብቅ ስለሆነ በጣም ታዋቂ ሰዎች መምጣት ጀመሩ። እንደነ ሊዮናርዶ አይነት፣ እንደነ ቤን አፍሌክ አይነት። ኢቨን ትንሽ ቆይቶ ማት ዴመን ይቀላቀላል። ማት ዴመንን ለማታውቁት ይሄ ነው ማት ዴመን ማለት። ታዲያም ገና ጨዋታቸውን በጀመሩ በአንደኛው ቀን ሞሊ $3000 ሰራች በቲፕ። ምክንያቱም እነሱ እዛ ጋር ገና ጨዋታውን እየጀመሩ ስለሆነ በዛን ቀን ብዙ አልመደቡም፣ ብዙ አልተጫወቱም። ለዛ ያገኘችው $3000 ብቻ ነው። $3000 ለእሷ ግን በጣም ትልቅ ነው። አስተናጋጅ ሆና በወር የምታገኘው ገቢ ነው በአንድ ቀን ያገኘችው። ልብ በሉ ይሄም በቲፕ ነው። ከሱም በላይ ደግሞ በጣም ከትልልቅ ሰዎች ጋር ኮኔክሽን እየፈጠረች ነው። እኚህ ሰዎችም ደግሞ ትልልቅ ሰዎችን ይዘውላት እየመጡ ነው። እሷም ደግሞ ይሄ ነገር እንደሚያዋጣ በደንብ ገብቷታል። ስለዚህ የበለጠ ነገሩን ፑሽ ማድረግ ወይም ደግሞ መግፋት ጀመረች። ለምቾታቸው ማታረገው ነገር የለም። የሚጠጣ ነገር በነጻ ታቀርብላቸዋለች። የሚጠጣ ነገር ሳይፈልጉ ሲቀር ደግሞ ጎን ለጎን ማሳጅ የሚሰሩ ሰዎችን ትቀጥርላቸዋለች። ማሳጅ ሲባል ያው ቀጥታ ላለመናገር ነው። ከማሳጅ ጀርባ ብዙ ነገር አሉ ታውቃላችሁ። ስለዚህ ታዋቂ አክተሮች ይህን ነገር ተመችቷቸው ያደርጉታል ማለት ነው። ስለዚህ እነሱም የሚፈልጉትን ኮንፈርት አገኙ፣ እሷም ደግሞ በዚህ በኩል የምትፈልገውን ብር አገኘች። ይሄ ነገር ለአመታቶች ቀጠለ። በቃ ሁሉም ሰው ቁማር ሊጫወት ሲል ሞሊን ነው የሚያናገራት። እሷ እዛ ያለውን ከታች ፊክስ ታደርግላቸዋለች። ብዙ ጊዜም ሰምታችሁ ሊሆን ይችላል አክተሮች በጣም ብዙ $1,000,000 ነው የሚከፈላቸው። ከዛ ከሆነ አመት በኋላ ባንክራፕት ሲጠይቁ፣ ባንክራፕት ማለት ምንም ብር የለኝም ብድር ይሰረዝልኝ እንደማለት ነው። እንደዛ ሲጠይቁ ሰምታችሁ ሊሆን ይችላል። ጥያቄ አይፈጥርባችሁ? ያ ሁሉ $1,000,000 ምን አድርገውት ነው ብላችሁ። አብዛኞቹ እንደዚህ ጋር እንደምታዩት የቁማር ሱስ ስላለባቸው በቁማር ይበላሉ። እናም ለዚህ ደግሞ ዋናዋ
ይህን ነገር የምታመቻቸዋ ሞሊ ነች። በነገራችን ላይ ፊልም ሁሉ ተሰርቷል በእሷ ታሪክ። ለሞሊ ሁሉ ነገር አሁን አሪፍ እየሄደ ነው። የሚመድቡት ብር ከፍ እያለ ነው። እሷም የምታገኘው ቲፕ የበለጠ ከፍ እያለ ከ3000 በቀን ወደ 10,000 እና 20,000 ይሆናል። በቀን ቲፕ ብቻ የምታገኘው በሚሊየን ሲበሉ አንዳንዴ እስከ $100,000 ሁሉ በቀን ይሰጧታል። እና የምትፈልገው ህይወት ተሳክቷል። ግን የሆነ ቀን ማታ 2007 ላይ እንደ ፈረንጆች አቆጣጠር ከዚህ ክለብ ባለቤት ጋር ትጣላለች። ከዴረን ጋር ማለት ነው። ከአስተናጋጅነት ወደዚህ ያስገባት ሰውዬ ጋር ይጣላሉ። ከነጭራሹ ነው እሷ ይህን ሁሉ ነገር ኦን አርጋ ወይም ደግሞ ተቆጣጥራ፣ እሱ ግን ያባራታል። ታዲያ በመባረሯ ሞሊ ምን ያደረገች? ተስፋ ቆረጠች? በጭራሽ። ሞሊ ሀስለር ነች እንዳልኳችሁ። አሰማችሁም ብር ማግኛ መንገድ ብቻና ብቻ ነው የምትፈልገው። ለራሷ ይህን ነገር ከፍታ የምታሯረጥበት መንገድ መፈለግ ጀመረች። እናም እንዳልኳችሁ ደግሞ ይሄንን ቁማር በሷ በኩል አልፈው ስለሚጫወቱ ኮኔክሽኑ ኦልሬዲ ስላላት 2008 ላይ በጣም ታዋቂ የሚባል ሆቴሎች እየሄደች ኮኔክሽን መፍጠር ጀመረች። እዛ ታዋቂ ሆቴል ውስጥ በጣም ታዋቂ የሆኑ አክተሮች፣ ባለሀብቶች ይመጣሉ። ስለዚህ እኔ እዚህ ሆቴል ውስጥ ይሄን ነገር ላደርግና እናንተ አሪፍ ገቢ ላስገባላችሁ እኔም ልስራ ብላ ተስማማች። እና በራሷ ኮኔክሽን ፈጥራ መስራት ጀመረች። ተሳክቶላት ደግሞ በዚህ አመት እስከዛሬ ያልሰራችውን ብር ነው የሰራችው። እስከዛሬ በአመት ውስጥ ቢያንስ ግፋ ቢባል 1 ሚሊዮን 2 ሚሊዮን ብትሰራ፣ በዛ አመት ግን $4 ሚሊዮን ሰራች። ምክንያቱም በጣም ብዙ ባለሀብቶችን ተዋወቀች። ይሄ የሰራችው ብር በነገራችን ላይ ቲፕ ነው፣ ሲበሉ ከሚሰጧት ነው እያገኘች ያለችው። ግን ይህ ሁሉ ብር ስታገኝ ተመችቷት ነው? እንዴት ነው ግን የምትሰራው ካላችሁ በጣም ያስጠላል። አንዳንዴ ቁማር ይበሉና አልከፍሉም ይለዋሉ። ሞሊ ደግሞ እሷ ስላገናኘቻቸው ነገሩ ወደ እሷ ይዞራል። ለዛ ብዙ ጭቅጭቅ ይፈጠራል። ክፈል አትክፈል። አንዳንዱ ደግሞ ያው ብር ስላለው ሊገዛት ወይም ደግሞ የራሱ ሊያረጋት ይሞክራል። በነገራችን ላይ የሞሊ ትክክለኛ ፎቶ ይሄ ነው እና እንደምታዩት ያው ቆንጆ ነገር ነች። በብሩም የራሱ ለማድረግ ወይም ደግሞ ለአንዳንድ ምናምን እያለ የሚያስቸግራት ብዙ ነው። ይሄ የስራው ትልቅ አንድ ሳይድ ኢፌክቱ ነው። ከሁሉም በላይ ደግሞ በጣም ሲያስቸግራት የነበረው ቶቢ ማጓየር ነው። ስፓይደርማን ምንጭቅጭቅ ያረጋታል። በእኔ ነው ሰው የሆንሽ ይላታል። በቃ እዛ ሁሉ ሰው አክብሯት በተገኘበት እሱ ሊያዋርዳት ይፈልጋል። የሆነ ሰዓት ሁሉ የሚጫወቱት በቦኖ ነው ወይም ደግሞ በእንግሊዝኛ ቺፕስ ነው ይባላል። እነዛ ቦኖዎች የራሳቸው የሆነ የብር ቫሊዩ አላቸው እና አንዷ ቦኖ 10,000 ልትሆን ትችላለች፣ 1,000 ልትሆን ትችላለች። እሱ ግን ባለ $1,000 ቦኖዋን ይዞ እንደ ባህር አንበሳ እንደዚህ እንስሳ ጩይ ይላታል። ይህ እንስሳ ሲጮህ ለማታውቁ እንዲህ ነው የሚጮህ፣ እንዲህ ጩይ ይላታል። ከዛ በእጁ የያዘውን $1,000 የሚያወጣውን ቦኖ እሰጥሻለሁ ይላታል። ለሞሊ ይሄ ትልቅ የሚያዋርድ ነገር ነው። እሺ ብላም አልተቀበለች፣ ኖ ነው ያለችው። ቶቢ ግን በዚህ የበለጠን የተበሳጭ ለምን እንደዚህ አላደረግሽም ብሎ እሷን እንደ ውሻ ማየት ስለፈለገ እሷ ደግሞ ስላልሆነችለት ተናዶ ጭራሽ ሁሉ ይህን ቁማር ቤት ጥሎ ይወጣል። በዚህም ግን አላቆምም። ቶቢ እዛ ቁማር ቤት ውስጥ ያሉት አብዛኞቹ ታዋቂ ሰዎች ናቸው ብያቸዋል። ለነዛ ታዋቂ ሰዎች እየሄደ መጥፎ ነገር እያወራ ሞሊ እንዳትሰራ አደረጋል። ሞሊም በዚህ በጣም ብዙ ከስተመሮችን አጣች። ስራዋም በጣም ቀዘቀዘ። ግን በዚህ የምትቆም ናት? በጭራሽ። ሞሊ ሀስለር ነች። አትሰማችሁም? ካለችበት ሎስ አንጀለስ በጣም አሜሪካ ላይ ውዱ ወደሚባለው ኒውዮርክ ከተማ ሄደች። በጣም ሀብታም ባለሀብት ያለበት ሀገር ማለት ነው። ጊዜውም 2009 ነበር እንደ ፈረንጆች አቆጣጠር። አንዳንድ ነገሮች እንዴት እንደሚሰሩ ስለምታውቅ እንደ አዲስ ጀመረች ስራውን ኒውዮርክ ላይ። ወዲያውም ነገሩን አመቻችታ ሚሊዮን መስራት ጀመረች። ለእሷ ግን ይሄ በቂ ሆኖ አልታየት። የሚጫወቱት በቦኖ ነው ብያቸዋለሁ። ያንም ቦኖ እሷ አይደለም የምትመነዝረው፣ እሷ አይደለም የምትሰጣቸው። የቦኖዎቹ ባለቤት አሉ ሌሎች፣ እነሱ ናቸው ይህን የሚያመቻቹት። እሷ ግን በይሳ ራሴ ቦኖዎቹን አዘጋጅቼ ከሚበሉት ብር ላይ ቋሚ ተቆራጭ እያደረግኩ ቲፕ ሳይሆን እስካሁን እንዳልኳችሁ በቲፕ ነዋ፣ ቲፕ ሳይሆን ቋሚ ተቆራጭ እያደረግኩ ራሴ ለምን ይሄን የቁማር ብር አልቆጣጠርም አለች። ይሄ ደግሞ ህገወጥ ነገር ውስጥ ይከተታል። ምክንያቱም እሷ የምትጠቀመው ቦኖዎች መንግስት ማያውቃቸው ነው። መንግስት ይህ ነገር ካላወቀ ደግሞ መንግስት የሚያገኘው የግብር ወይም ታክስ ምናምን ነገር አይኖርም። ስለዚህ አሁን ህገወጥ ውስጥ ነው የምትገባው። እስከዛሬ ስትሰራ ግን ህጋዊ የሆኑ ቦኖ ያላቸው ሰዎች መጥተው ነው ከነሱ ለሚወሰደው። መንግስት እንዲያውቅ የማይፈልጉት ማን ናቸው እየቆመሩ ያሉትን ነው እንጂ ቁማራቸው በመንግስት ስር ነበር እስካሁን ማለት ነው። እሷ ግን አሁን ከነጭራሹ ከዚህ ሲስተም መውጣት ፈለገች። ከዚህ ባሰው ግን ትልቅ ችግር እሷ ለመፈጠር የጀመረው አደገኛ ማፊያ ህገወጥ ስራ የሚሰሩ ሰዎች፣ በጣም ብዙ ብር ያላቸው ሰዎች የእሷን ቁማር እየመጡ መጫወት ጀመሩ። አንዳንዱም ደግሞ ስንት ብር እንደምትሰራ ማጣራት ሲጀምር እነዚህ ማፊያዎቹ እኛን ጠብቅሽ ከአንዳንድ ማፊያዎች ብለው መጡ።
እንዲህ የሚሏችሁ ባይዘው ከማፊያ እንጠብቃችሁ ይላችሁና እምቢ ካላችሁ ራሳቸውን መጥተው የሚዘርፏችሁ። እሷም በዚህ ሰዓት ኧረ አልፈልግም ትላለች። ተደም የሆነ ቀን እንዳልኳችሁ 2010 ላይ እንደ ፈረንጆች አቆጣጠር እኚህ እንጠብቅሻለን ሲሉ የነበሩ ሰዎች ለማጥቃት ወደ እሷ የምትኖርበት አፓርታማ ሄዱ። እሷም ደግሞ እንደ ኖርማል ምሽት ሶፋ ላይ ቁጭ ብላ ቲቪ ያየች ምናምን ነው። የሆነ ሰው መጥቶ በሯን ሲያንኳኳ አልጠረጠረችም፣ ክፍት ነበር ያደረገች። ችግሩ ግን ይህ ሰውዬ መሳሪያ ይዞ ነበር። ገፍትሯትም እሷን መምታት ይጀምራል። መሳሪያ ደቅኖባትም እገልሻለሁ ያለሽን ንብረት አውጪ ይላታል። እሷ ደግሞ የምትንቀሳቀሰው በህገወጥ መልኩ ስለሆነ አብዛኛዎቿ ብሯ ቤት ውስጥ ነበር ያስቀመጠችው። ይሄን ብር ሙሉ ለሙሉ በሚባል ሁኔታ ይዘርፏታል። ሊወጣ ሲልም ተሳስተሽ ለሰው ብትናገር ይሄን ነገር እገልሻለሁ ብሎ ያስፈራራታል። ግን ሳምንት አልፈጀባቸውም። እነዚህ የዘረፏት ሰዎች በኤፍቢአይ ሲያዙ የተያዙት ግን እሷን ዘረፋችሁ ተብሎ ሳይሆን እንዳልኳችሁ ህገወጥ ስራዎችን ስለሚሰሩ በዛ በሌላ ስራቸው ነው የተያዙት። ለእሷም ይሄ ነገር ተመችቷት ስራዋን መቀጠል ጀመረች፣ ማንም ሳያስፈራራት፣ ማንም ሳይዛት። 1 ዓመት ካጫወተች በኋላ ግን ኤፍቢአዮች ስለዚህ ነገር አውቀው ወደምታጫወትበት ቤት ሄደው ሁሉ ነገሯን ያግዱባታል። ባንክ አካውንቷን ምናምን ሁሉን ነገር ምንም እንዳትንቀሳቀስ ያደርጓታል። ላለመያዝም ከዚህ ነገር አምልጣ 2 ዓመት ከቆየች በኋላ 2013 ላይ ኤፍቢአይ መረጃ አሰባስቦ ቀጨም ያደርጋታል። ሞሊም ውል ቀረበላት። 1 ዓመት በህግ ከለላ ውስጥ ቆያለሽ፣ እንዲሁም ለ1 ሳምንት ያክል ከተማ ታጸጃለሽ ወይም ደግሞ ኮሚኒቲ ሰርቪስ ታገለግያለሽ ተባለች። እሺ ብላ ተስማማች። እናም አሁን ሞሊ ምን ትስራ ምን ታርግ የሚታወቅ ነገር የለም። ከዚህ በኋላ ግን አብዛኛዎቹ እናንተ የምታውቋቸው ታዋቂ ሰዎች ብራቸውን በቁማር ነው የሚጨርሱት። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ እስከምንገናኝ ቻው።